እንደምታዩት እንግዲህ የፋይዳን ናሽናል አይዲን ከባንክ ጋር አስተሳስር ያለው ቬሪፋይ ብሎ ተቀብሎኛል። በትክክል ቤቴ በስልኬ ብቻን በመጠቀም ከተለያየ ወረፋና እንግልት መዳን ትችላላችሁ። እናንተም በጣም ይሄንን ቪዲዮ ሙሉን ማየት ነው የሚጠበቅባችሁ። የት እንደምታገኙት ሊንኩን ለእያንዳንዶች 12 ባንክ ሊንኮችን እሰጣችኋለሁ። የት እንደምታገኙት ወደ ቪዲዮ መጨረሻ እነግራችኋለሁ። እንዴት እንደምታስተሳስሩ እናያለን። ኮመንት ጋር ቼክ አድርጉ። የሁሉንም የ12 ንግድ ባንክ ከንግድ ባንክ ጀምሮ 12 ባንኮች የተለያዩ ባንኮች ዌብሳይት በትክክል ተጠቀሙ። ምክንያቱም አንዳንድ አጭበርባሪዎች ስላሉ በሱ እንዳትታለሉ፣ በሌላ ሊንክ እንዳነኩ እሱን ከአደራ ጋር በማሳሰቢያ ጭምር እነግራችኋለሁ። ወደ ቪዲዮ እንሄዳለን። ወደዛ ከመሄዳችን በፊት እንደተለመደ ቪዲዮ ላይክ አድርጉት። ምክንያቱም የሆነ ስቴፕ ብትሳሳቱ ተመልሳችሁ መጣችሁ እንድታዩት ይረዳችኋል። ሰብስክራይብ ያላደርጋችሁኝ ሰብስክራይብ አድርጉ። ሌላ ኦንላይን ቢዝነስ መስራት የምትፈልጉ ሊንክ ዲስክሪፕሽን አላችሁ። አንድ የምንሰራው እንደገባችሁ ብር የሚሰጥ ስራ አለ። እሱን አብረን እንሰራለን። ሊንክን ዲስክሪፕሽን አስቀምጥላችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ አሁን ማስቀምጥላችሁ ሊንክ ስትነኩ እንዲህ አይነት ያመጣላችኋል። ስለዚህ ምን ታደርጋላችሁ? የንግድ ባንክ አካውንታችሁን ታስገባላችሁ መጀመሪያ። ከዛ ጌት ኦቲፒ ትሉታላችሁ። በዛው በስልክ ቁጥራችሁ ይላካል ኮድ። ያን ኮድ አሁንም እዛ ጋር ታስገባላችሁ ማለት ነው። የመጀመሪያው ስቴፕ ይሄ ነው። ስለዚህ ኦቲፒ ኮዱን ካስገባችሁ በኋላ ራሱ ፕሮሰስ ያደርግና ወደ ሌላ ስቴፕ ያሸጋግራችኋል። እንደነገርኳችሁ ከአጭበርባሪዎች መጠንቀቅ አለባችሁ። እያንዳንዱን ባንክ ኮመንት ጋር አስቀምጬላችኋለሁ። ስለዚህ እሱን ትበሉ። እኔ ልኮልኛል። ይሄው ኦቲፒ ኮዱን በአንድ ደቂቃም ሳይሞላ እዛው ላይ አስገባሁ። እንደዚህ ኮንፊርም ታደርጋላችሁ። ኮዱን ካስገባችሁ በኋላ ቀጥታ የሚሆን እንግዲህ ምንድነው ሎጊን ዊዝ ኮድ ትሉታላችሁ። ወደዚህ አይነት ነገር ሲያመጣችሁ ሎጊን ዊዝ ኮድ ብላችሁ ፋን ነምበራችሁን ወይም ደግሞ ኤፍሲ ነምበራችሁን ከፊት ያለውን የፋይዳ ቁጥራችሁ ላይ ከፊት ያለውን ከታች ያለውን እሱን ቁጥር ታስገባላችሁ። እዚህ ጋር ስታስገቡት አሁንም እኔ እያስገባው ነው፣ አስገብተን እንመጣለን። ስለዚህ በትክክል ይሄን ሊንኩን ኮመንት ጋር አስቀምጥላችኋለሁ። በዛ መጠቀም አለባችሁ። 12 ባንኮችን ሊንክ አስቀምጥላችኋለሁ። ስለዚህ እሱን ተጠቀሙ። በትክክል የፋይዳ ቁጥራችሁን ታስገባላችሁ። ከታች ፋይዳችሁ ጋር ያለውን እንደዚህ ካስገብታችሁ ከጨረሳችሁ በኋላ እንደገና ሴንድ ኮድ ትሉታላችሁ ማለት ነው። ከታች የምታዩትን ሴንድ ኮድ ስትሉት ሌላ ተጨማሪ ኮድ በስልክ ቁጥራችሁ አሁንም ይልክላችኋል። ከብዙ መጉላላት ቤታችሁ እንደዚህ ባጭሩ ማድረግ ትችላላችሁ። አሁንም እንደዚህ ሴንድ ኮድ ስትሉት በ30 ሰከንድ ውስጥ ይልክላችኋል። ያን ኮድ እዚህ ጋር ነጥብጣቦች ጋር የምታዩት ነጥብጣቦች ጋር ተሞሉና ቬሪፋይ ታደርጋላችሁ ማለት ነው። እሱን ኮድ በትክክል ማስገባት በሜሴጅ ነው የሚልክላችሁ። ስልኩ በሜሴጅ እንደዚህ ተልኮልኛል እዛው ላይ። ስለዚህ እሱን ኮድ አስገባው ጨረስኩ ማለት ነው። ስለዚህ እንደዚህ አሉ የሚል ይመጣል። አሉ ትሉታላችሁ። ሁሉ ነገር ኢንፎርሜሽን እየወሰደ ነው። አሉ በሉት፣ ፍቀዱለት። እዚህ ባንኩ ስለሆነ ባንኩ ሲስተም ከዛ እንደዚህ የጨረሳችሁ አካውንት ቬሪፋይ፣ ናሽናል አይዲ ቬሪፋይ፣ ኢንፎርሜሽን ቬሪፋይድ ይላል። ጨረሳችሁ። ከታች እንደዚህ የፋይዳ እንትናችሁን ስም አድራሻ ምናምን ከነ ፎቶአችሁ ያመጣላችኋል። እሱን አሁንም ወደ ላይ ስክሪው ስታደርጉ መጨረሻ ላይ አንድ የምታደርጉት ስቴፕ አለ። ይሄን ምን ታደርጋላችሁ? አክሴፕት ኤንድ አፕዴት ብላችሁ የናሽናል የኢትዮጵያ ንግድ ባንክን በዚህ ጨረሳችሁ። እንደነገርኳችሁ ትንሽ ለየት ስለሚችል የሆሪዞን ባይ ባንክ የሚል ያመጣላችኋል። አዋሽን ስትነኩ ሃርሞናይዝ ማይ ባንክ አካውንት ነው የምትሉት። ከዛ ትንሽ ስለሚለይ ላሳያችሁ። እንደዚህ ሲመጣ ቬሪፋይ አይዴንቲቲ በሉት። ቬሪፊኬሽን ባይ ፋይዳ ነው የሚል፣ ከታች ደግሞ ቬሪፋይ አይዴንቲቲ ትሉታላችሁ። ይሄን ስትነኩት ወደ ሌላ ስቴፕ ያሸጋግራችኋል። የአዋሽ ባንክ የሌሎችን ባንክ ኮመንት ጋር አዩ። ሎጊን ዩዝ ኮድ ትሉታላችሁ። አሁንም ሎጊን ዩዝ ኮድ ስትሉት የፋይዳ ቁጥራችሁን እንደቅድሙ ታስገቡለታላችሁ። ስለዚህ ኮድ ይልክላችኋል ወደ ስልካችሁ፣ ቬሪፋይ ታደርጋላችሁ። እንደዚህ አሁንም አሉ ይላችኋል። ቅድም እንዳደረግነው አሉ በሉት። ከዛ እዚህ ጋር ትንሽ ሌት የሚያደርገው የሚያልኳችሁ ይሄ ነው። በፕሮሰስ ቬሪፊኬሽን አለ። ቬሪፊኬሽን ሰክሰስፉል። ከዛ ወደ ላይ አሁንም ታደርጉትና የእናንተን ኢንፎርሜሽን ነው እዚህ ጋር የሚያስቀምጠው፣ እንዳይታይ ነው የሸፈንኩት። ስለዚህ እሱን ወደ ላይ ካደረጋችሁ በኋላ እዚህ ጋር አድ የምትል ነገር ይመጣል። ባንክ አካውንታችሁን እዚህ ጋር አድ ማድረግ አለባችሁ። ከዛኛው የሚለይ ያልኳችሁ ይሄን ነው። ስለዚህ አድ አድርጋችሁ እዚህ ጋር አድ ስትሉት አካውንታችሁን ጻፉ ይላችኋል። አካውንታችሁን ትጽፉለታላችሁ። የአዋሽ ባንክ አካውንትን ስትጽፉለት
ኦልሬዲ ቲክ ያደርግና ይጨርሳል ማለት ነው። ጨረሳችሁ ከብዙ መጉላላት በዚህ መልኩ መዳን ትችላላችሁ። ለበለጠ መረጃ ቴሌግራም ሊንክ አስቀምጥላችኋለሁ ኮሜንት ላይ። ለእያንዳንዱ ባንክ አካውንትን ከመጭበርበር ዳኑ። በትክክል ትክክለኛውን ሊንክ ማግኘት መቻል አለባችሁ። ስለዚህ እኔ የ12 ባንክ ሊንኮች አስቀምጥላችኋለሁ። ኮሜንት ጋር ቼክ አድርጉ። ሐሳብ አስተያየታችሁን ኮሜንት ጋር ጻፉ። ያስቸገራችሁ ማንኛውንም አይነት ነገር ጥያቄ እንመልሳለን። አንዳንዴ ቢዚ ሊሆን ስለሚችል ሞካክሩት። ለኔ በጣም እዛው ነው ይሰራልኝ። ኦልሬዲ አስተካክለውታል። ስለዚህ ይሄው እንደዚህ እንደምታዩት ሊንክድ አካውንት ብሏል። ያዋሽ ጨረስን ማለት ነው። በዚህ መልኩ የሁሉንም ፋይዳ ያላችሁን ባንክ ሁሉ አየዙ። ቴንኪው ባይ ባይ።